ፍቅርና እብደት። ድሮ ነው አሉ። ያኔ በጥንት ዘመን ገና ዓለም ሳይፈጠር ሰው የሚሉት ፍጥረት ሳይኖር እግዚአብሔር የሰውን ልጅ ባህሪያት የሚባሉትን ሁሉ በአንድ የተወሰነ ቦታ ከልሎ አስቀምጧቸው ነበር። ለረጅም ጊዜ በአንድ ቦታ ተከርችሞ መቀመጥ የሰለቻቸው ባህሪያት ድብርቱን ለመክፈፍ ጨዋታ መጡ። ድብብቆሽ ሊጫወቱ ተነሱ። ከባህሪያቶቹ መካከል ድንገት እብደት ተብየው ተነሳና እኔ እቆጥራለሁ እናንተ ተደበቁ አለ። ወዲያው ነው ሁሉም የተስማሙት። አሁና ማን ሞኝ አለ እብደትን ተደበቅ ብሎ እሱን የሚፈልግ። ከዚያ በኋላ እንግዲህ እብደት ፊቱን አዙሮ መቁጠር ጀመረ። 1 2 3 ይሄኔ ባህሪያቱ ለመደበቅ ይጣደፉ ጀመር። ሁሉም ባገኘው ስርቻ ተሸጎጠ። ለምሳሌ ያህል ውሸት ድንጋይ ስር እደበቃለሁ ብሎ ለፍፎ ሲያበቃ ሐይቅ ውስጥ ገብቶ ተደበቀ። እብደት መቁጠሩን ቀጥሏል። 79 80 81 ይሄኔ ከፍቅር በስተቀር ሁሉም ባህሪያቶች በየስርቻው ተደብቀዋል። ጅሉ ፍቅር ብቻ ሳይደበቅ ተንከርፍፎ ቀረ። ለነገሩ ይሄ አይደንቀንም። የፍቅር ባህሪው ይሄ አይደለማ። ፍቅርን መደበቅ ምን ያህል አስቸጋሪ እንደሆነ አይጠፋንም። ለማንኛውም እብደት መቁጠሩን ቀጥሏል። 95 96 97 እያለ ነው። እብደት ልክ 100 ላይ ሲደርስ ፍቅር ዘሎ የጽጌረዳው ቁጥቋጦ ውስጥ ገብቶ ተደበቀ። እብደት መቁጠሩን ጨርሶ መጣሁላችሁ እያለ መጮህ ጀመረ። መጀመሪያ የተያዘው ስንፍና ነው። ዳተኛው ስንፍና ለመደበቅ ካለበት ቦታ ብዙም ሳይርቅ ተያዘ። እብደት ባለ በሌላ ኃይሉ ቦርብሮ ከሐይቁ ጥልቀት ውስጥ ውሸትን ፈልፍሎ አወጣው። እብደት አንድ በአንድ ሁሉንም ባህሪያቶች መንጥሮ ሲያወጣ አንድ ባህሪ ግን እንደተደበቀ ቀረ፣ ፍቅር። እብደት ፍቅርን ፈልጎ ሊያገኘው ባለመቻሉ ተስፋ ወደ መቁረጡ አዘንብሎም ነበር። በስተመጨረሻ ግን በፍቅር ላይ ቅናት ያደረበት ባህሪ ወደ እብደት ጠጋ ብሎ ፍቅር የተደበቀው በጽጌረዳ ቁጥቋጦ ውስጥ ነው ሲል አንሾካሾከለት። ይሄኔ እብደት ዘሎ የጽጌረዳው ቁጥቋጦ ውስጥ ሲገባ ፍቅር ከቁጥቋጦ ውስጥ ታላቅ ጩኸት አሰማ። የጽጌረዳው እሾህ የፍቅርን አይኖች ደንቁለው አጥፍተውታል። እንግዲህ ከዚህ በኋላ ፍቅር እውር ሆነ። የፍቅርን የስቃይ ጩኸት ሰምቶ የመጣው ፈጣሪ ባየው ነገር አዘነ። እናም እብደትን ፈጣሪ እንዲህ አለው፣ ፍቅር እውር የሆነው ባንተ ሰበብ ነው። በመሆኑም ከዛሬ ጀምሮ ፍቅርን የገባበት ቦታ እየተከታተልክ የምትመራው አንተ ትሆናለህ። መቼም ቢሆን አብራችሁ ትሆናላችሁ። እናም አንተ መንገድ ታሳየዋለህ። እንግዲህ ከዚያን ጊዜ ጀምሮ እውሩ ፍቅር በእብደት እየተመራ ያላሰሰው የምድር ክፍል ያልጎበኘው ጎጆ የለም። ከዚያን ዘመን አንስቶ የእውሩ ፍቅር ክንፍ የሚመራው በእብደት ሆነ። እናም ከዚያን ጊዜ አንስቶ የንጉሱን ቤተ መንግስት ከደሳሳው ጎጆ፣ የሩሩውን ልብ ከጨካኙ፣ ቸሩን ከንፉጉ፣ ምሁሩን ከመሃይማኑ፣ ደፋሩን ከፈሪ እንደቀየጠ አለ። ዓለምም በዚህ ቅይጥ ሳቢያ ይበልጥ ህብረ ቀለማዊ እንደሆነች አለች።